50 ሚሊዮን ብር መኪና ላንተ ውድ ሊባል ይችላል። ነገር ግን ውድ መኪና ምን አይነት እንደሆነ ላሳይ። ሀገራችን ላይ በየመንገዱ ከሚታዩት መኪኖች አንዱ ሮልስ ሮይስ እንደ ውድ መኪና ይጠቀሳል። ሆኖም ስድስተኛ ላይ የተቀመጠው ሮልስ ሮይስ ስፔሻል የሚባለው ሲሆን 13 ሚሊዮን የአሜሪካን ዶላር ወይም 1.6 ቢሊዮን የኢትዮጵያ ብር ነው። አምስተኛ ቡጋቲ ቼንቶዲዮቺ። ይህ የተወዳጁ ተጫዋች የክርስቲያኖ ሮናልዶ መኪና ሲሆን 14 ሚሊዮን የአሜሪካን ዶላር ወይም 1.7 ቢሊዮን የኢትዮጵያ ብር ነው። አራተኛ ኤስሲፒ አውቶሞቲቭ ኬዮስ። ይህ መኪና ከታይታኒየም እና ማግኒዚየም የተሰራ ሲሆን 14.4 ሚሊዮን የአሜሪካን ዶላር ይገመታል። ሶስተኛ ፓጋኒ ዞንዳ ኤችፒ። ዓለም ላይ ሁለት ብቻ ሲሆን የሚገኙት 17.6 ሚሊዮን የአሜሪካን ዶላር ወይም 2.2 ቢሊዮን የኢትዮጵያ ብር ዋጋ አለው። ሁለተኛ ቡጋቲ ላውታሪኖሪ። አንድ ብቻ ሲሆን ያለው ዋጋውም 18.7 ሚሊዮን የአሜሪካን ዶላር ወይም 2.3 ቢሊዮን የኢትዮጵያ ብር ይገመታል። ባለቤቱም ክርስቲያኖ ሮናልዶ ነው። አንደኛ ሮልስ ሮይስ ቦቴል። ይህ የዓለማችን ውድ መኪና ሲሆን 3 ምርት ብቻ አሉት። እነርሱም እያንዳንዱ ዋጋቸው 28 ሚሊዮን የአሜሪካን ዶላር ወይም 3.5 ቢሊዮን የኢትዮጵያ ብር ነው። ታዲያ ለእነዚህ መኪኖች የተሰጠው ዋጋ አግባብ ነው ትላላችሁ? ኮሜንት ላይ አሳውቁ።